በማህበር ተደራጅቶ ብሬን ወሽ ሳይለንት ኪለር ከሰዎች አንዷ ምን ብላኛለች? የሆነ ፊልም ይብለሽ ነበረ እና አሁን አይዋለሁ። እኔ አሁንም የምለው ምን ታውቃላችሁ? አንረግማችሁ በልጆቻችሁ አላችሁ ለምሳላችሁ በእኔ ልጅ ላይ የደረሰው በሌላ ልጅ ላይ እንዲደርስ ስለማልፈልግ ጦርነት ቢሆን እኔ ልካታለሁ፣ ችግር የለውም። ፊት ለፊት የሆነ ፋይት ቢሆን ልካታለሁ። በዚህ በበሰበሰ አፈቅርሻለሁ ወድሻለሁ ተብሎ ግን ያ በብዙ ነገር ሴት ልጅ ላይ ጉዳት ማድረስ በጣም አስቀያሚ ነገር፣ በጣም አስቀያሚ። ወልዳችሁ ይሄ ደደብ ደግሞ ማህበረሰባን ደደብዳ ሄዳ ጭንቅላት ያለው ወላችሁ አይደለን ለልጆቻችሁ ስትሉ እስቲ ታገሱ። ልጅ ያለ ሰው አይነት ደደብ እስከሲ ያ ፈልገሽ ስትወልጂና ሳትፈልጊ በፕላን የምትወልጂው ልጅ ይለያያል። ሳምሪ ፈልጋ ነው የወለደችው። ኦኬ እሱን ጠይቁት። ከተወለዱ በኋላ ሊያሳዝናችሁ ይችላል። ግን ፕላንሽ ከልጅ በኋላ ፕላንሽ ልጅ እያሰብሽ ይሄ ቢሳካልኝ ይሄ እኔ የማንቆደሩ ልጁ ይምጣ አብሮ ያት የሚመጣውን ነገር እንቀበላለን ነው። ኦኬ ሴት ወንድ ሰው ስለሆንኩኝ ባል ስላለኝ ስላገባው መውለድ አለብኝ ነው። እኔ እነዚህ ነው የማውቃቸው እንጂ ልጅ መወለድ አለበት ለወረቀት አላውቅም። ኦኬ አላውቅም እንደዚህ። ግን አንድ ነገር ልንገራችሁ፣ አሁንም መልስ የሚመልስ ማን አለ? ትልቁ አምላክ እግዚአብሔር አለ። አለቀ። እኔ አሁንም የምለው መተውን የመሰለ ነገር እያለ እኛ መተው አለብን፣ መተው እንዳለብን ነው። ስንተው ግን ለሴት እህቶች ለሴት እህት ልጆች ነገም አንድ ሴት ስላለች እዚህ ቤት ውስጥ እየፈራሁኝ ታሪካችን ይቀመጥ ሲል እግዚአብሔር ይጠብቃችሁ። እኔ ጦርነት አልፈራ፣ ፊት ለፊት ያለ ግጭትን አልፈራ። በህይወት የምፈራው ነገር ግን ያጋጥማል። በእኔም ላይ የሚገጠመን በልጅም ላይ ያጋጥማል። በጣም የሚያሳዝነው ደግሞ ያ ነው። እግዚአብሔር ልጆቻችሁን ይጠብቅላችሁ ጋይስ። እግዚአብሔር ሴት ልጆቻችሁን ወንድ ልጆቻችሁን የሚጠብቅላችሁ ከእንደዚህ አይነት መርደር እግዚአብሔር ይጠብቅላችሁ። መርደር ቤታችሁ ሲመጣ አይኖ እኔ እኔ ሲጀመር ታውቁኛል፣ ከመጀመሪያም ግን ፋይት አድርጌያለሁ። በመጨረሻም እግዚአብሔር በቃ ባለበት ሰዓት በቃ ብሏል። እግዚአብሔርን በቃ ባለበት ሰዓት በቃ ሲል ደግሞ መልሱ ምን እንደሆነ እኔ ለሱ ነው የምሰጠው። እውነት እግዚአብሔር አንተ አሳየኝ፣ ልክ ሁሉንም እንዳሳየኝ አንተ አሳየኝ። ይህን ብቻ ነው ማለት። ልጆቻችሁን ጠብቁ። የምታወሩት ልንገራችኋል። ገባ እንትን ይላል ኔትወርክ ይለኛል። አይቲ ከነጀምሮ ደህና ኔትወርክ ያለው እያስባለሁ ነው። አይቲ ከነጀምሮ ደህና ኔትወርክ ያለው እያስባለሁ ነው። አይቲ ከነጀምሮ ደህና ኔትወርክ ያለው እያስባለሁ ነው። መሳደብ ይቻላል። በዚህ ሳይድ መታችሁ የምትሳደቡ ሰዎች ግን በጣም ቴኬር ተጠንቀቁ፣ ኦኬ። በጣም እኔ የሳምሪ ኮሜንት ላይ ሳየው ኢቨን የሚጻፈው ጽሁፍ ራሱ በጣም እውቀትን የያዘ ምክርን የያዘ ነው።
የሚረዳት ለሷ ስታነበው ዋው እንደዚህ አይነት ወርዶች እዚህ ጋር ተጽፈው እንደዚህ አይነት ቴክስቶች ተጽፈውልኛል። በዛ በኩል ሳነበው ደግሞ በጣም የሚያስቀኝ እንዲያው እግዚአብሔር ገላገለ እንዲያው ገላግሎሃል እንዲያው እነዚህ የተረገሙ ዘሮች እንግዲህ እኛ ባጠፋነው ራሱ ዘራችን የተረገመ ተብሎ ነው የሚጻፈው። ዘራቸው የተረገመ ከነዚህ ሴተኛ አዳሪዎች እንግዲህ ማን ሴተኛ አዳሪ እንደሆነ እግዚአብሔር መድኃኒዓለም እንግዲህ ይወቅ። ማን ባለጌ ዘር፣ ምክንያቱም ባለጌ ያስባለን ተበድለናል ብለን ስለተናገረን ነው። በበደላችን ሳንናገር ብንሞት ኖሮ ክሪሚናል ፖሊስ መጥቶ ክራይሙ እንዴት ነው የተደረገው እንዴት ነው የጠፋው ተብሎ በነገራችን ላይ ጀርመን ሀገር ነው የምንኖረው። ተደብላልቆ የሚጠፋው የሚደበቅ ነገር አይደለም፣ እንደ ቀነኒ ሞት ማለት ነው። ወይንም በገዳ ወይ በሽምግልና የሚደረግ ነገር አይደለም። እሺ ልዩነቱ እኛ እዚህ ነን ያለ ነው። የደረሰው ችግሩ እዚህ ነው። እንደዚህ አይነት ነገር ግን በነገራችን ላይ መድረስም አልነበረበትም። ስለ ሀገሩ ሕግ የሚያቅሰው ማድረግም አልነበረበትም እንጂ ሙሉ በሙሉ ራሱ ሌላ ራሱን የቻለ ወንጀል ነው። ግርም የሚለኝ እዛ የሚጻፈው እና እዚህ የሚጻፈው እዚህ በጣም እውቀት ባላቸው ሰዎች ነው የሚጻፈው። በጣም ትልልቅ ሴቶች አሉ፣ በጣም ኤጁኬት ያደረጉ ሰዎች አሉ፣ በጣም ጥሩ ደረጃ ላይ ያሉ ዶክተሮች አሉ፣ ሳይካትሪስቶች አሉ፣ ሴቶች እንትኖች አሉ። አትሊስት እኛ ጋር እናውራ የሚሉ አሉ። በዛ በኩል ደግሞ ሄዳቸው ሰጣን ዘር ማንዘር የሚሳደብ ማንነቷን በነገራችን ላይ በዘር የምትሄዱ ከሆነ ወደዚሁ ዘር አለበት። ኦኬ ዘር የሚያድን ቢሆን ኖሮማ በገዛ ዘሮቻችን ባልተገደልን ነበረ። በአንድ ቋንቋ አንድ በምናወራው ዘር አይደለም። ዘር ለመገዳደል ብቻ ነው። ለመገዳደል ሲሆን አንድ ላይ እንሆናለን፣ ለጥሩ ነገር ግን አንድ ነው። ስለዚህ ዘር ከኔ የሚበልጥ ዘረኛ የለም። ይቅርባችሁ፣ አያድናችሁ። ኦኬ አከለ ምንም አይደለም። ቆማጣ የጭንቅላት የአእምሮ ቆማጣ ዘር ስላለብን ነው እኛ ይሄ ቆማጣ ዘር የወለደችለትን ገሎ የወለደችውን ለማኖር የሚጥር ዘር ማለት ነው። ይሄ ደግሞ ነገ በራሳችን የሚደርስ ነው። ገብቷችኋል? ስለዚህ ልዩነት አለን። በነገራችን ላይ ልዩነትም ስላላቸው ፓስ ያላደረጉት እሷ ሌላ ቦታ ናት፣ እሱ ሌላ ቦታ ነው። ሄዱና ዩቱብ ላይ ሄዳችሁ አዳምጡ። ፓስ አና ነው አክሴፕት አናም ተነስቼ ከአንድ ዶክተር አንጥርቅሴ ጋር የሚባል ሰው ጋር ምናልባት ጊዜ ሴክስ ላደርግ እችላለሁ፣ አብሬ መኖር ግን እንደማልችል አውቃለሁ። እሱ ከመጽሐፉ ጋር ተዘብዝፎ በላቲን ቋንቋ ወይንም ደግሞ በሳይንስኛ ሲያወራኝ እኔ በምንኛ ልመልስለት እንደምችል አውቃለሁ። ስለዚህ ፓስ አናደርግም እኔ እና እሱ። ሴክስ ብቻውን ህይወት አይሆንም። ልጅ መውለድ የ5 ደቂቃ ነው፣ ህይወት አይሆንም። ኦኬ ብር መስራት ህይወት አይሆንም። ህይወት የሚሆነው ጠዋት ስትነሳ ቁርስ ላይ የምታወራቸው ነገሮች ከሴክስ የበለጠ ሰዎችን ማግባባት አለባቸው፣ መዋሃድ አለባቸው። ህይወት ማለት ያ ነው። አልጋ ላይ ለሚሰሩት 5 ደቂቃ 10 ደቂቃ ሴክሶች አይደሉም። ወይ ልብስ ለብሰ ዩቱብ ላይ ያ ህይወት አይደለም። ስለዚህ እሷና እሱ አይገናኙ፣ በፍጹም አይገናኙ። እቺ ቁጭ ብላ የዓለምን መጽሐፍ በሙሉ የምትጨርስ የምታዳምጥ የምትማር ሳይለንት ናት እንጂ ቁጭ ብላ ቴሌፎን ላይ ሆነ ብላ ማስቲካ ያኛከች ጥፍሯን ይሄንን አሳድጋ አኛኝ የምትልጅ አይደለችም። ፊዚካሊ አይገናኙ፣ ትሬኒንግ አይገናኙ፣ አካል ላይ አይገናኙ፣ አስተኛኘት ላይ አይገናኙ። ስለዚህ ሰዎች ፓስ የሚያደርጓቸው ነው መርጣችሁ አብራችሁ መሄድ ያለባችሁ። ፓስ አናረግም፣ አብረን አንሄድም፣ በቃ ቻው፣ ሌላ ነገር ነው። በቃ ሞክረነዋል፣ አልተስማማንም። ሌሎቹ እንደሚሉት ያ ነገር ደግሞ ቦክስ ውስጥ ተቀምጦ ባይ ባይ መባል ሲቻል፣ እናንተ ያልገባችሁ ነገር ምንድን ነው? የሰው ልጅ ህይወት የተመሰረተው ዩቱብ ማግኘት የሚችለው ሰዎችን በመሳደብ ሰዎችን በማንቋሸሽ ስለ ቤተሰብ በማውራት በማልቀስ በማለቃቀስ ስለሆነ የሱ እጣ ፋንታው እዚህ ላይ መጥቶ ዩቱብ ላይ መጥቶ ማለቃቀስ ነው። ከዛ እንደ ጨዋ ዘር
የጨዋ ዘር ስለሆንክ ነው ከነዛ ባለጌ ዘሮች። አዎ እኛ ባለጌዎች ነን። ለምን መስላችሁ ባለጌ ሆን ነው? መብታችን ስለማናስደፍር ስለምንናገር